እኮ ቼክ አድርጊው ጎማውን። ለምሳሌ ጎማው አዲስ ነው አይደለም? ጎማ ሲፈነዳ ሰርፕራይዝ ዛሬ እናረጋታለን። ቤት ስፈረጋ አዎ እንረዳ ይላል። ሰላም ውድ የዩቲዩብ ፋሚሊዎቻችን፣ እንግዲህ ዛሬ እኔና ሙባ መተናል። ለየት ባለ መልኩ ለመጣን ይመች። በባለፈው እንግዲህ በጣም አናዶኝ ልህን አስጨርሶኝ ዛሬ ለጥሩ ነገር ተባብሮኛል። ለመጥፎ ነገር አይደለም፣ በጣም ለጥሩ ነገር እና ምን አሰብን፣ አዲስ አበባ ስንኖር ተፍ ተፍ ያስፈልጋል። ሮጥ ደግሞ በእግር ይከብዳል። ከዛ ባለችን አቅማችን የሆነች ነገር አደረግን፣ የሆነች ነገር አመቻችን። ከዛ በቃ ያለውን ነገር አሰብንና እንደምታዩት አጅሪት ብዙ ስራ ነው የምትሰራው ከሚዲያ ባሻገር። ሚዲያውንም ለመስራት ደግሞ የሆነ ነገር ያስፈልጋታል፣ የራሷ ነገር። እሷ ለዛ ነገር ፍላጎትም ሆነ ሐሳቡም የላትም። ግን ሙባ አታስበውም ጭራሽ አምሮዋ ላይ የለም። እና ሙባ ይሄን ነገር አሰበና ነገረኝ። እኔም ሐሳቡ ነበረኝ። ከዛ አደረኩት። እንደምታዩት ደመናማ ነው፣ ዝናብ ትንሽ ዘንቧል። ተከናወነ። እቺን የመሰለች መኪና ገዝቼላታለሁ። ስጦታ ልሰጣት ነው እንግዲህ። ካስደሰታት የምናየው ይሆናል። ገና አትችልም፣ መኪና አትችልም፣ መንጃ ፈቃድም የላትም። ቢሆንም ከጊዜ በኋላ ይሆናል። ለአሁኑ ግን እቺን እንደ ስጦታ መልክ ተፍተፍ ብዬ አግኝቻታለሁ። ለተወሰነ ጊዜ ነው፣ ከዛ ባሪፉ እንቀይርላታለን። ለአሁኑ በዚሁ ዝም ብላ እጇን ታፍታታና ነገ ደግሞ በተሻለ መልኩ አሪፍ መኪና ከዚህ የሚበልጥ ይገባታልና ያን አድርግላታለሁ። ይሄ ለሷ ሲያንስ ነው፣ በጣም ያንሳል። ይሄን መኪና ለሷ እንሰጣለን ማለት ነው። ሲያጋዛኝ ሙባ ነው ያማረጠኝ እቺን መኪና አለ። ያው ሹፌርም ያው ሌላ ሰው ከሚሆን ሙባ ነው የሚነዳው። ሹፌሯን ያው አትችልም ገና እስከምታወጣ እና ደውዬላታለሁ። እየመጣች ነው። አበባ ምናምን አላረግንበትም። ለምን ዝናብ ነበረ አርጎብናል፣ አካፍቶ ነው። እና ያው በጣም ምርጥ መኪና ናት። በነገራችን ላይ እስከ ስንት ጨረሰችበት? እስከ 3.4 ደርሷል እኮ ከስም ማዘዋወሪያ ጋር እስከ ስም ማዘዋወሪያ 3.4 ጨርሰናል። ገና የቀረም ነገር ስላለ እሱን እኛ እንጨራርሰዋለን። አሁን እሷን እናለማምዳትና መንጃ ፈቃዱን እናስወጥላታለን። አሁን ግን እየደወለች ስለሆነ እየመጣች ስለሆነ ቀጥታ ወደ ሰርፕራይዙ ነው የምናደርጋት። መጀመሪያ ስትመጣ ነው የኛ አይደለም አይነት ነገር እናደርጋት። ከዛ ሰርፕራይዝ ያንቺ መኪና ነው እንበላት። እስኪ ምን ትላለች? አስቡት። ከኔ ማጠብቀው ነገር ነው፣ ይሄን አታስቡም ጭራሽ። እና እንደዛ አድርገን እንተውነዋለን። እና በቃ እሷ ምንም የምታውቀው ነገር ምናምን የለም። ኦሬዲ ሊገናኙ ምናምን ነው ነይ ብሏታል ምናምን ስለምታውቀው ቦታውንም ማለት ነው። ስለዚህ ስትመጣ ምናምን እስኪ በቃ ይሄ ላንቺ ነው ምናምን ሲላት እና እስኪ የግምጄ ሪአክሽን ደግሞ ሁላችሁም ታውታላችሁ ማለት ነው። እስኪ ያው እና ሁላችሁም ደግሞ እስከ መጨረሻው ድረስ ተከታተሉ ማለት ነው። ያው እዚህ ቻናል ደግሞ አዲስ ከሆናችሁላችሁ ሰብስክራይብ አድርጉ። ስንት ሺህ ናት አሁን? 80 ሺህ ገብታለች። 100 ሺህ ትግባ። 100 ሺህ አዎ፣ በእኔ እየተቀረጸ ስለሆነ ደውላት። እሺ። እና 100 ሺህ አስገቧት። ሁላችሁም ደግሞ ላይክ ምናምን ያላደረጋችሁ ወደ ኋላ መለስ ብሉና አይከፈልበትም አይደል? ሁላችሁም ላይክ በማድረግ ቪዲዮውን አብራችሁ ቆዩ ማለት ነው። አሪፍ ቆይታ ይኖረናል። የግምጄ ሪአክሽን አብረን የምናይ ይሆናል ማለት ነው። አስቡት ምን ያህል እንደምትል። ሄሎ የቶሎ በያ እየጠበቅንሽ እኮ ነው። ዝናቡም አሁን አባርቶ ድጋሚ ሊዘንብ ነው። አፍጠኙ። እኛ ደግሞ ቸኩሎናል። ነግሬሻለሁ። ወይስ ምንድነው ፍላጎት የለሽም ከቤት የመውጣት? ቤት መዋሉ አልፈለግሽ? አንተ እንደፈልገሽ ነው? አይ ነፋስማ አግኝ። እኛ አንቺ ጋር እዚህ ነው የምንሰጥሽ ዕቃ አለ። እሱን አቃብለንሽ የምንሄድበት ቦታ አለ። ምን አገባሽ? እሱ ስትመጪ ነው የሚነገርሽ። ሶ ፈጣን በይ፣ ቶሎ በይ። እሺ ሰዓት የለም። አፍጠኙ። እሺ አንተ ተኝታ ነበር እና በጣም ስታየው የሚሰማ ስሜት ራሱ ደስ ይላል። እንዴት ደስ እንደሚላት በነገራችን ላይ ከዚህ በላይ ይገባታል ብያለሁ። ያው ምን እንዴ ሲጀመር ከዚህ በላይ እናደርግላታለን። እየጠበቅናት ነው። ማማ ግምጄን እየጠበቅናት ነው። ምንድነው እስኪ የሚመስላው መስራት አሁን አንነግራት ምን እኮ እዚህ በቃ ላንች ነው። እኔ እንጃ አታምንም ግና በፍጹም ይመስላል። አታምንም? የፈለገ ቢመጣ አታምንም።
የምታምን አይነት ሰው አይደለችም። ለምን እኔ አታደርገውም ነው እንትን ነው እሱ ፍላጎትም የላትም። ግን አሁን ላይ ደግሞ እስኪ ፍላጎት እንዲኖራት እናሳድርላት። ገብቷል? ይሄ ለጊዜው ነው። ከጊዜ በኋላ ደግሞ የተሻለ ነው። እጇን ትፍታና ዶዘር ገዝተን እንሰጣትና ታርሰዋለች። ቆየች፣ በጣም ቆየች። 12 ፈጣሪ ሰኔ ለሷ ስንት ለመጣች እኮ አስቡ። ማለት እንደዚህ አይነት ሰርፕራይዝ ብትደረግ ደስ አይልም? በጣም አሪፍ ነው ያደረኩት። በጣም ፕሮሰሱ ምናምን በፈጣሪ ስም በጣም አድካሚ ነበር። በጣም ከምታስበው በላይ እንደዚህ ሰርፕራይዝ ብትደረግ አስበዋል? አረ ያደለው መኪና ይሰጣል። አንተ ሚኪ ዝም ብለህ ቀረጥ። እኛ መኪና ገዝተን ጭራሽ ስልክም አታነሽም። እሺ ካሜራማን ናት። ካሜራው ናት። አንፈልግም። እስኪ ተወኝ፣ ደክሞኛል። እሺ ደህና ነሽ? ካሜራማናችንን ሰላም በዩ። ዛሬ በህዝብሽ በኦዲየንስሽ እና በካሜራማን ፊት ነው ሰላም የሆነ ነገር የምንል አይደል? እኔ ደዚህ እስኪ ደህና ነሽ? እንኳን ደህና መጣሽ። ሁሉ ሰላም? እስኪ እሺ ተኝተሻል? እንበላለን እንሄዳለን። መጀመሪያ ግን እዚህ መጨረስ ያለብን ጉዳይ አለ። ሰላም በያቸው ፋሚሊዎችሽን። ምን ያደርጋችሁ ነው? ሰላም በያቸው። ሰላም የዩቲዩብ ፋሚሊዎችሽን ሰላም በያቸው። በድጋሚ ሰላም። አዳኞቹ እንዴት ናችሁ በያቸው። አዳኞቹ እንዴት ናችሁ? ዛሬ እነሱና እኛ የሆነ ነገር አሰብንና ካሜራ መኖሩ አይደብረሽም? አሪፍ ነገር ነው። አሪፍ ነገር አሰብን አይደለ? እንደምታውቂው እንግዲህ ብዙ አመት የሆነ ነገሮችን እሺ በግዜር ደርሰው ነው ዋና የሆነ ነገር ለካሜራ የሆነ ነገር ለማድረግ አሰብኩኝ እና የሆነ ሀሳብ ለሷ አማከርኩኝ። እስኪ ነይ ግቢክ፣ በዛ በኩል ግቢ። ፈልጌ ነው ግቢ፣ ዝም ብለሽ እዚህ መኪና ውስጥ ነይ፣ በዛ በኩል ነይ፣ ፈልጌ ነው ግቢ። እስኪ መኪና ነድቼ አላውቅም ታውቂያለሽ? እና ትፈሪያለሽ እንዴ? መኪና ልትነዳ በስመ አብ ወመንፈስ ቅዱስ አለ። ተረጋጊ ማለት ነው እንጂ አንተ ልትነዳ እንዴ? ምን ነው መኖር ፈልጋለሁ። አላማ አለኝ። ሙባይትኛውን ነበር ፍሪ ሲሆን ያልከኝ? ነዳጅ ቀኝ ነው አይደል? ነዳጅ ግራ ፍሬን ነው። ተረጋጊ እንዴ ተረጋጊ። ኧረ እሱን ታው እሱን ነው። እሺ ታው እንጂ በነገራችን ላይ አይደለም እንዴ ጌታን ምንድነው እናንተ አትቀልዱ። ድርሞኛል አሁን ምግብ ልብላ አይደለም። እሺ ተረጋጊ። ይሄ አየሽ ከፈትኩልሽ በሩን ዘጋሁት። በቃ አሁን አትችይም መውጣት ማለት ተረጋጊ፣ አትፍሪ። ምን መሰለሽ መኪና መለማመድ መቻል አለብሽ። ማኔ ወይ ጊዜው አሁን አይደለም ይገባኛል፣ ግን ደግሞ ለሆነ አይታወቅም አይደል? ሙባ ግዴታ ነው። ለምሳሌ አሁን እኔ ዛሬ በዛሬ ነው የለመድኩት። ይኸውልሽ ልነዳው እኮ አይደለም አይደለም። ይኸውልሽ ያውን ፒፕ ማድረጊያ አየሽ፣ ይሄ ፒፕ እናደርጋለን። ይሄ መሪ ነው ለወደፊት እና መኪና አንቺ ደግሞ ፍላጎት የለሽም፣ ግን ደግሞ ካሁኑ ፍላጎት መያዝ አለብሽ። ለምሳሌ በቀላሉ ይኸውልሽ ይሄ እጅ ፍሬ ነው። አሁን ይኸውልሽ እዚህ የመጣንበት ጉዳይ አለ። ስነዳ ማየት አለብሽ በኔ እምነት እንዲኖርሽ። አንተ ስትነዳ እንደውም ና እንደውም ትግባ እሷ በዚህ ቦታ ነው። አይ ግን ቆይ መጀመሪያ አይደለም መጀመሪያ መንዳት አለበት።
በነገራችን ላይ እኔ ስነዳ ማየት አለብሽ። አንተ ስነዳ ኧረ ጌታን ስገለን ነው እንጂ እንትኑን ቆልፈሃል። ኧረ ታረጋጊ፣ በቃ ተረጋጊ። መቼ ነርቶ ነው የሚያውቀው? ተረጋጊ። ኧረ ነርቶ እኮ አያውቅም። ያማል እናንተ ይሄን አፍሬን ግራ ሙባ የግራውን አፍሬን ኧረ አንተ ተርጋሪ ይሄን ተይን ከነካው ይዘላል መኪናው። አንተ ጾልጅ ሙባ የምሬን ነው እንዴ? የዋናው ቆይ መኪናው ምንድነው? ምንድነው መኪናው? መድኃኒዓለም አምላኬ ክርስቶስ ኪዳነ ምሕረትን ማምላክ አደራሽን ወላዲቱ አምላክ እግዚአብሔርዬ ኧረ ፈጣሪ አምላኬ ወይ አትፍሪ ችግር የለውም እኮ ይኸው አየሽ። አሁን ደግሞ ወደፊት እንሄዳለን። ሚኪያስ ሚኪ ኧረ ሚኪ በእግዚአብሔር ሚኪ በእናትህ በመቤቴ ያዝላት በቃ ያዝላት። እሺ በቃ መቼ ነው ነርተህ የምታውቀው አንተ? እንዴ ልገለኝ ነው? ዳፍር ይበላ ና እሺ ተረጋጊ ነው። እሺ ለምን አትረጋጊም? ይሄው በቃ እኮ አሁን እኮ አንቺ ከዚህ በኋላ መንዳት አለብሽ። ምንም የሚያስፈራ ነገር የለም። መኪናው አሁን እኮ ምሳ ልንበላ የምንሄደው እየነዳሁ ነው። አንተ እየነዳህ ኧረ እባክህ እሺ ያዛት ከኋላ እኮ ፎን ላይ እናስገባት። ምንም አማራጭ ሙባ ያዛት ስቀልድ ነው። ነይ ግቢ እስኪ አንዴ ፊት እስኪ አይደለም አንሳት እስኪ ይሄድባት ነኝ ፎቶ ተነስ። እሺ እንበላለን። አንዴ ፎቶ ተነሽ መኪናው ጋር። እኔ በራሴ መኪና ነው ፎቶ የምነሳው። ችግር የለውም እኮ አይታወቅም። ፎቶ እናንሳሽ። እሺ ነይ ግቢ ነይ ገባሽ። በቃ ነይ በቃ አይደለም ፈልገን ነው ና እንደውም ና በቃ እንጀባትና ትግባ ና ና እኔ ከኋላ ልጀባት አንተ እንትን በል ከተላት ነከዝ ነይ ነይ ወደዚህ እንጂ ስብስራት ያዙ እሺ ባጭሩ ንገራት። ኧረ ይሻላል። በቃ ምንም አማራጭ የለንም። ኧረ እባክህ የምር ቆይ እስኪ ምንድነው ባህሪ ምናምን ነገራው ይሻላል። ምንም አማራጭ የለንም። ምንድነው ምን መጣው በቃ እንትን እናርጋት። መጣው ጠብቀኝ፣ ላምጣው እቃውን ላምጣው። ቆይ ስጦታም ችልሻለሁ። ሰርፕራይዝ ነይ ወደዚህ። እኛ ከስንት ዝናብ እችትልሽ ተጠቀሚያት። አትነቅም እሱ አንተ አይሻ ትላለች እንደ አንቺ ነይ ወደዚህ እስኪ። በቃ ወደ ዋናው ስንመጣ እንግዲህ መሀል ላይ አምጪው እንዴ እንዴ ተይው። እቺ አንቺ አይደለችም። ዝናብ እየመጣ ነው። እሪ ና ቀረብ በለረ በደም የግምጄ መኪና አባ ኮስተር ለግምጄ ምን ሆነሽ ነው? ስጦታ ተቀበል። ምንድነው ይሄ? አታምንም እኮ ችግሩ አላልናችሁም። አታምንም ልጅ ተጨቀ መኪና ገዝቼልሽ ነው። አዲስ ባይሆንም ያንቺ ነው። አታምንም እኮ ያት ነው የመኪና ኩርስ ነው እንዴ? አትንካኪ ማርሽ ያስገባል። ያስወጣል። እንደዚህ ነው የሚመታሽ። ቁም ነገር ቀልስ ቀልድ ነው። ነይ ግቢ። ያንቺ ነው ያንቺ ነው። አላመነችም እኮ ያንቺ መኪና ነው። ለምን ትቀልጃለሽ? ይኸውልሽ ድጋሚ ዝናብ የመጣ ነው። ነይ ግቢ። ያንቺ መኪና ነው። የማን መኪና አላቅልህም። ምን ብዬ ነው? እሺ በቃ በአጠቃላይ መኪና ባለኝ ገንዘብ መኪና ገዛው። ያገለገለ መኪናም ቢሆን መኪና ገዛውልሽ ስጦታ ስለሚያስፈልግሽ እስከምትለምጂ ድረስ ሙባ ሹፌርሽ ይሆናል። ከዚህ በኋላ ይሄ መኪና ያንቺ ነው። እባክህ አላልኩም ኮስተር አላልኩም። ያንቺ መኪና ነው። የኔ መኪና እና በቃ ያንቺ መኪና ነው። ከዚህ በኋላ ይሄ ያንቺ መኪና ነው። እንኳን ደስ አለሽ። የምር ያንቺ መኪና አታምኚኝ? አንቺ ሰው ድረስ አንቺ በዝናብ እንዴ አታናጂም እንዴ? እንደዚህ ዝናብ እየበሰበስኩ ላንቺ ይንባርኩኝ እስኪ ማለት እንዴ? የኔ ነው
ያንቺ መኪና ነው የምር? የኔ መኪና ነው። የኔ መኪና ሹፌርሽ ለጊዜው እሱ ነው እስከምትለማመጂ። ማርያም ጌታ አረ በፈጣራችሁ ሙሉ ስም ዝውውሩ ሁሉም ነገር ያለቀበት ነገር ግን እስከምትለምጂ ድረስ እሱ ነው የሚነዳልሽ። ነጊቢ ከፈችልን ያንቺ መኪና ነው። በቃ ወበስ ያንቺ መኪና ነው። ከዚህ በኋላ ሹፌርሽ እሱ ነው እስከምትለማመጂ ድረስ። ግን ደግሞ ለጊዜው ነው ይሄን ያደረኩት። የሆነ በደንብ ስትጪ ከዚህ ደግሞ የተሻለ አዲስ መኪና ገዝልሻለን። ለአሁን ግን ይሄን መኪና ለአንቺ ሰጥቼልሻለሁ። እንኳን ደስ አለሽ በድጋሚ። እስኪ ማርያም ልጅግባ ልክ ራስሽ አሁን ከቤት ወጥተሽ ምናምን በቃ መኪናሽ ምናምን ገብተሽ እየሄድሽ ነው። ራስ ቀልዱ በጌታ ቀልድ አይደለም። ያንቺ መኪና ነው። ሚኪ እስኪ ሙሉ ቀርጻት በቃ ገባ። ሚኪ አላመነችንም። ንገራት ያንቺ መኪና ነው። የኔ መኪና ነው ሚኪ ማርያም እስኪ ግቢ እስኪ በቃ ግርማ ሞገስን እስኪ ግቢ እስኪ ከፈታ አድርገሽ ግማጅ አይከፈለም። እሱን እንትን በይውና አድርጊው። አሁን አድርጊው በቃ አሁንም ተዘጋ። ወይላ ሳይሽ በቃ ከፈቻው መኪና ላይ ታምሪያለሽ አታምርም የሚለውን አብረን እንያ። እንግዲህ እቺ ናት። ደስ አለሽ? ከዚህ ጋር እስኪ እቺን በእናትህ የኔ መኪና እንደዚህ ቻይ መኪና አንቺ ላይ ታምራለች። ለጊዜው ነው። ከዚህ የተሻለ እንደምንገዛልሽ ተስፋ አለኝ። ማን ነካ? አንቺ እየነካሽ እኮ ነው። ማርያም የምር የኔ ነው። አዎ ለቦርሳ ምናምን ማስቀመጫ አሪፍ ናት። እዚህ ጋር ማርያም እስኪ ዳንተ እስኪ ጋቢናውና ጋቢናውን እስኪ ደስ ይበላት። ግርማ ሞገስ ደስ ይበላት። ክፈችልኛ። እዛ ጋር መክፈት ትችያለሽ። ከዚህ በኋላ እዛው ነው ሁሉም ነገር እዛው ነው ያለ። በቃ ይሄ ያንቺ መኪና ነው። ሰው አሁን አትነጂም እስከምትለማመጂ እንዳሳየሁሽ ነው ቅድም። አበባ ምናምን ያላደረግንበት ምክንያት ያው ዝናብ ነበረ፣ ፏ ብላ ነበረ እና እዚህ ስንመጣ ሙባ እየነዳ ሲመጣ ቆሸሸች። አንደኛ ነገር፣ ሁለተኛ ነገር ደግሞ ሲቀጥል አበባዎች ነበሩ ተበላሸብን ከውጭ ላይ ማለት በዝናቡ። ያለን አማራጭ ዝም ብሎ እንደዚህ አድርጎ ማምጣት ነው። ከፈለግሽ ራስሽ ወስደሽ አሳጥበሽ ምናምን በፈለግሽ አይነት ዲኮር ማሰራት ትችያለሽ። እንግዲህ ይሄ አንቺ መኪና ነው። በትንሽም ቢሆን ስላደረኩ ደስ ብሎኛል። ይገባሻል። ከዚህ በላይ ባድርግ ደስ ይለኛል። ኧረ በጌታ በማርያም በመሬቴ በጣም እኔም እሱን ፈልግ። አመሰግናለሁ ጌታ፣ በጣም ነው የማመሰግነው እግዚአብሔርን። ምን ጀምን እንደማላውቀው በጣም ደስ ብሎኛል። ሙባ ባለቤቱ መጣ። እስካሁን አላመነችም የሷ መኪና ነው። አረ መጣሪ አንተ ቆንጆዋን የተገፈፈ የሷ መኪና ይሄ ነው። የተሻለ ነገር ብናደርግ ደስ ይለናል። አውቀን አይ ያንቺ መኪና ነው። ይሄት ነው የምትወጪው? ያንቺ ነው እንዴ? ምንድነው ሰላሳ ጊዜ የምታወሩት? አውቀን ነው። አሁንማ ለመጫወት አትያት እንጂ ሪሞቱ አለ። በቃ አትንኪ በቃ እንዴ! አረ እንዳይሄድ ሊታ የትም አይሄድም። ኦኬ ምን እያለ መሰለሽ? ቀለሙ አልተመቻትም እንዴ? ችግር የለም። ቀለሙ አልተመቸሽም? ቀለሙ ያልተመቸሽም? ምርጥ ነው በጣም ቀለም፣ የሚገርም ቀለም። ፓርኪንግሽ ቶሎ በይ። የፓርክ አሁን እንደዚህ ፓርክ ስታደርጊ የፓርኪንግ ትከፍያለሽ ለሱ። አልከፍልም ብላለች። ፍዝዝ አለችብኝ። ትነጂዋለሽ መኪናው? እስኪ ነይ ጎማውን ምናምን ቼክ አድርጊው። ነይ ወረች። ጎማ ሲታይ ምናምን እንዴት እንደሆነ ማወቅ አለብሽ። ከዚህ በኋላ የመኪና አንቺ ስለሆነ እስኪ ተኝ በጀርባሽ እንዲህ ተኝተሽ ነው ጎማ ቼክ የምታደርጊው። እንዴት ብለሽ ግቢ ወደ ውስጥ አምጪ ቦርሳውን። እኔ የምገባው እንደዚህ ወደ ውስጥ ግቢ።
ግን ታኮ የለውም መኪናው ጎማው ከሄደ ባንገቷ ላይ የሚሄደው። እስኪ ግቢ ለማንኛውም አይደም እኛ በእጃችን ያዝ እናደርገው። ዝቅ በይና እንደዚህ ያዥ እኮ ቼክ አድርጊው ጎማውን። ለምሳሌ ጎማው አዲስ ነው አይደለም የሚሉን ጎማ ሲፈነዳብሽ እኮ እንደዚህ አይደለም ተገብቶ ነው። በፈጠረ እኔ አልችልም በቃ ነኝ። አይ ቆይ ምኑን ነው ተው እንዴ ትልመደው እንጂ ኮፎን ውስጥ እቃ ስታስቀምጪ ነይ ነይ። ይሄውን ከዚህ ጋር አይደለም የሚከፈተው ከዛ ነው የምከፍቺ ታውቂያለሽ እንዴ? ኧረ ቦርሳዬን ስጠኝ። ኦኬ እሺ ሁሉን ነገር ቼክ አድርገሻል። ይሄ ምንድን ነው ይሄ ቦታ? ይሄ ያው ይሄ ነዳጅ የሚከፈለው ሲጀመር እሷ ትችላለች ነው። አንቺ በቃ እስካሁን መቆየትሽ መኪናችንን እንሂዳ እንዴ ነይ ቶሎ ነይ መሳን ብላ ነይ በመኪና እንሂድ ነይ ቶሎ ነይ እንተ ልጅ አምጥቷል። እንሂድ በእግራችን። ለማንኛውም ፖስተር እስኪ የሚለው ነገር አለ እስኪ እሱን አብረን ነበር እንዳየሽው እቺን መኪና ላንቺ በስጦታ መልክ ያመጣሁት የራይድ 700 ብር ተከራይቼ ነው። ብድር በምድር ይሄ መኪና ነው። ኧረ በመኪና አበባው ረግፏል ዝናብ ስለመታው። ጎማ እንዴት እንደሚፈነዳ ማወቅ አለብሽ። ይሄ ምንድነው? ቤንዚን ናፍጣ መቅዳ ነው። ነዳጅ ሞልተሽ ነው ሂጂ ገቢበት። ጠጋጅ እንዳይበላሽ አንተ ተናገርክ እንጂ ገና ስንት ነገር አስደስቼ ሰማያው ትጄ ለመልሳት ነበር እንዴ። ካነዳው ነው ማለት ተቀራት እኮ ፒፕ ማረጃው ይሄ ነው ወይ? መኪና አግኝተሽ ልትነጂ ሁለት እግር አለሽ ተራመጂ። እንዴት ነው ሙቤ? ስታንድ አፕ ከጀም እግር አለሽ። እስኪ ረመድ ለማንኛውም ሰበቡን ቢሆን ክላክስ በሰበቡም ቢሆን መሪን ይዛለች። መሪ ይዘሻል ፎቶ ታነሽ እያደረኩሽ ፎቶ የሚብልሻል ከእንትኑ ላይ ከቪዲዮ ላይ ስክሪንሻት ታደርጋለህ ፎቶ ለስቶሪ ሆነሻል። በቃ ቀልድ አውቀን የራሷ ነው መኪና የራሷ ነው። በቃ ወይ ሞራል አይደል ይሄ? ያው ግን እኔ መኪና ገዝቼ ካላሳየኋችሁ ለግምጃ አይደለም እከካ እስ ሄሬ ብጣሻ አንተ ብሎ ደግሞ ስም ፒፕ ፒፕ ትነጃለሽ በጣም ይኸውልሽ ፒፕ ነይ አንድ ዙር ፒፕ አድርጌ ፎቶ አንሳት አንድ ጊዜ አንሳት ፎቶ እስኪ ማለት ለስቶሪ ሆናታል አንሳ ልትነዳው እጂ ለነጂ ትልቁ አሻንጉሊት ከኋላ ፊት ማለት ቀራት እኮ ይሄ ምንድነው? ነዳጅ ጎማው እንዴት ነው ሲል አዲስ ነው። በቃ ይቅርታ እንገዛለን፣ የምር እንገዛለን። በጣም ተራ ነው ለአንቺ፣ ከዚህ በላይ ነው እንገዛልሽ። መለማመድ አለብሽ እና እናለማመድሽ። አንተም በምን አመጣኝ? በቃ አትናደጂ፣ እናደርገዋለን። ለአሁኑ ግን ዝም ብለን እስኪ የመኪና ቢገዛልሽ ያለውን ስሜት እንያው በሚል ነው ቪዲዮ ሰራን። አታምንም ምናምን በቀር ለምን እናደርገው ብንገዛላት ምን አይነት ስሜት ታሳያለች? ምን አይነት ስሜት ታሳያለች? አታውቅም እና አትናደጂ። በቃ ይቅርታ ምሳ በቃ እሺ
የምር ሙባ ማን ሐሳብ ነው አስደስቶ ማስለቀስ ማለት በጣም ያስጠላል። ተናዳ ሄዳለች። ይሄን ይመስላል። አጸፋውን ቻሉ። በቃ አጸፋውን ቻሉ። በከራይ መኪና እንደዚህ አስለቀስናት። ተናዳለች። በቃ ካሜራማን አንተ ሄዳ ልጅቷ አንተ ሰነሳ እንዳትገዛ ሄዳ